አፄ ቴዎድሮስን ባይን ያየሁት እዚህ ቦታ ላይ ነው። ራሱን የሰዋ ተስፋዬ መንገሻ ይባላል። እንግዲህ ኤርትራ በነበርኩበት ጊዜ ብዙ ትዝታዎች አሉኝ እና እንግዲህ ነፍሴ ሙዚቃ ትወዳለች አይደለም። በጣም የተለያዩ የክፍለ ጦር እንትኖች አሉ፣ የክፍለ ጦር ኪነቶች አሉ። እነሱ የተለያየ ቦታ ላይ ዝግጅታቸውን ሲያቀርቡ ተመልክቻለሁ። ከዚህ ውስጥ እኔ ማረሳው ዮሐንስ ተድላ ወይም ዮሐንስ ተኮላ ይባላል። አቤት 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 ቅስቀሳ! የሱ ዘፈን እጅግ በጣም አረሳውም። እንዲያውም ትንሽ ልሞክር አይደል? የሰሜኑ ጋራ ደም የቀለመበት ባራራራ ሆዱም በሳንጃ ግንባሩም በጥይት ዳራራራ ታግሎ ድል አድራጊው ለነፍሱ ሳይሳሳ ባራራ ዳራራ ባራራ ቆራጥ ነው አንበሳው የሰሜኑ አንበሳ ባራራራ ቆራጥ ነው 18 የሰሜኑ አንበሳ ዳራራ 102ኛ 19ኛ ምናምን እያለ ነው የሚቀጥለውና የእያንዳንዱን ክፍል ሲጠቅስ የእያንዳንዱ ክፍል አባላት የተነሱ ብር እንግዲህ በዛን ጊዜ 10 ብርና 5 ብር 1 ብር ውድ ነውና ብር ላይ ቆሞ ነበር የሚጨፍረው። ብር ላይ ማረሳው። ሌላው ደግሞ ዮሐንስ ቃበቶ ነው። ማን ቃበቶ የሚባል አለ። ጀምበሬ ነሽ የማታ ጨረቃ ብርሃኔ ነሽ ፊትሽ ሲፈካ እንዳደይ አበባ ወጋገኑ ሁሉ ኮከብ ስትገባ አልፈርድብሽም ተገደሽ ነው ባላጋራዬ ጨለማ ነው ይል ነበረ። ይሄ ዘፈን ደግሞ ፖለቲካ አለው ይባል ነበረ። አልፈርድብሽም ተገደሽ ነው ባላጋራዬ ጨለማ ነው ማለት ኢትዮጵያን ነው ጀንበር የሚለው እና ጨለማ የሚለው ደግሞ መንግስቱ ኃይለማርያም ነው እየተባለ መንግስት ምናምን እንደዚህ ያደርጋል ምናምን ይባል ነበርና እነዚህ ዘፈኖች አረሳቸውም እና ሌሎችም እስኪ እንጫወት። እንግዲህ ጀማል ይሄ ቀጭኑ ዘፋኝ እሱም 18ኛ ክፍለ ጦር አብረን ነው በመቀሌ በኩል የገባ ነው እና እሱንም እዛን ጊዜ እሱ ታሪክ ላይ ሲደርስ አወራላችኋለሁ። ሌላው በተረፈ ደግሞ እንግዲህ እነዚህ አስታውሳለሁ ካልኳችሁ በኋላ ኤኒዌይስ ወደ አስመራ ተቃረበ ሻዕቢያ። ጦሩም እንደሚታወቀው በዚህ በየአቅጣጫው ተበተነ። እኔ ከተበተኑት ወታደሮች ውስጥ የተወሰኑት ሰዎች ወደ ኋላ በመቅረት ብዙ ጓደኞች ሄደው ሱዳን ገብተዋል። እኔና ፈጠነ ወልዱ የሚባል ቀደም አንድ ኢንተርቪው ላይቻለሁ። እነ ደጀኔ ዳኖ በጣም የሚያሳዝነኝ ልጅ እነ ፍቅሬ ምናምን ሆነው እነ ሽፈራው ሆነን 10 አለቃ ሽፈራው እና 10 አለቃ ሽፈራው አብረን ነው በእንትን የወጣ ነው በበረሃ የወጣ ነው። ኤኒዌይስ ከረን አካባቢ ስንደርስ ሐጋዝ ይመስለኛል ሻዕቢያ አገኘችን። ምንም ማድረግ አልቻልንም። ምክንያቱም እኛ ብዙ ቀን ሆኖናል ወደ በረሃ ከወጣን። ምንም አይነት የሬሽን የምግብ አቅርቦት የለንም። የመሳሪያ ጥይት የሚያቀብል የለው፣ ውሃ የለም። እኛ እየደከምን እነሱ ግን በየጊዜው እየተመገቡ ምናምን ስለሆነ አንመጣጠንም። ኤኒዌይስ ግን ብዙዎቹ በርትተን የተታኮስንም ቢሆን እንውጣ ብለው ነበረ። ግን በመጨረሻ ከተለያየ ቦታ የተሰባሰበን አንድ ቦታ ተገናኘን። አስታውሳለሁ። ኮሎኔል ወርቁ ይባላሉ። ኮሎኔል ወርቁ ልምድ ያላቸው ወታደር ናቸው። ልጆቼ ከዚህ በኋላ አቅም አይኖራቸውም፣ ያንዳንዳችሁ በዋጥም ደክማችኋል። ስለዚህ እነሱም በተለያየ ቋንቋ የሚገርመው ኦሮምኛን ጨምሮ ትግርኛ፣ አማርኛ፣ ኦሮምኛ፣ ኩናምኛ በእነሱ በሜጋፎን በማይክሮፎን እጃችሁን ስጡ፣ እኛ ምን መራው በምን ሀገር የምርኮኛ ህግ ነውና ምንም አትሆኑ ምናምን አሉ። ያው ኤኒዌይስ ምንም አማራጭ እንደሌለባችን ቢያቅን ግን ትንሽ ኢትዮጵያዊነት አለ አይደለም፣ እሱም በጣም አስቸግሮ ነበር። ኤኒዌይስ የኮሎኔል ወርቁ ሐሳብ አሸነፈና ሁላችንም መሳሪያችንን ማዋቀር ማለት እንደዚህ አድርጎ ማስቀመጥ ነው። ወደዛ አስቀመጥን፣ ወደዚህ ተሰበሰብን ማለት ነው። እጅ ስጡ ተባልን። እጅ ስጡ ብለውን ኮሎኔል ወርቁ እዛ ሰዓት እና እነሱ በማይክሮፎን እጅ ስጡ ይሉናል።
እኛ ደግሞ መሳሪያችንን ይዘናል። በዚህ መሃል በጣም እየተጠጉን ከበቡን። በትላልቅ መሳሪያዎች ተከበብን። መከበባችንን በግልጽ አይተናል። አቅምም እንደሌለን እናውቃለን። ግን እጅ ስጡ የሚለው ቃል አልዋጥላቸው አለ። መጨረሻ ላይ ኮሎኔል ወርቁ ግዴላችሁም ልጆቼ አቅማችሁ ደክሟል፣ እጅ ስጡ። እነሱ እያሉ ያሉት የጄኔቫን የጄኔቫ መሰለኝ የምርኮኛ ህግ ስለምንከተል ምንም አይደርስባችሁም ልቀቁን፣ ማነው እጃችሁን ስጡ እያሉን ነበረ። በዚህ መሃል ግን የሚገርመው የዚህን ጊዜ ነው እኔ አፄ ቴዎድሮስን በዓይኔ ያየሁት እዚህ ቦታ ላይ ነው። በእውነት እላቸዋለሁ ጀግና አየሁኝ። ጀግና በዓይኔ በብረቱ ያየሁበት ቦታ ነው። አሁን እነሱ የቀረቡን ነው፣ እኛ ጋራ ላይ ነን፣ ይታዩናል በሙሉ ትላልቅ መሳሪያ ከላይ ከጋራና ከጋራ ላይ እንዳለ ሁሉ ይታየናል። ዙ አለ ምን አለ መድፍን በርቀት ይቆጣጠረናል። ኤኒዌይስ እየተያዘን ነው። በቃ ምንም አማራጭ የሌለበት ነው። ግን እዚህ መሃል እማረሳው ተስፋዬ መንገሻ የሚባል ልጅ የመጀመሪያው ሁሉም እያጉረመረመ ነው። አንሰጥም እጅ ይላል። አንዳንዱ ደግሞ ኮሎኔል ያሉትን እውነት ነው ምንም የምናመጣው ነገር እያለ ለመስጠት እየዳዳ እያለ የመጀመሪያው ራሱን የሰዋ ተስፋዬ መንገሻ ይባላል። ቀጥቶ ጠብ አለ። በቃ አፄ ቴዎድሮስን በዓይኔ ያየሁት አጠገቤ እጄን አልሰጥም ብሎ ፎክሮ ነው ጧረገኝ። ጎጃም ልጅ ጧረገና ወደቀ። ከዛ በኋላ በየቦታው ወደ 5-6 አይሮን ብቻ ወደቁ። እጃችንን አንሰጥም እጃችን ኢትዮጵያ ወይ ሞት ብሎ ሁሉ የወደቀ ሰው አለ። ከዛ ይሄ ሁሉ ከሆነ በኋላ እንግዲህ እኛ ፈሪዎቹ እጃችንን ሰጠን እላቸዋለሁ። ኤኒዌይስ ሎጂካል ስናየው ኮሎኔል ወርቁ ያሉት እውነት ነው። እሳቸው ከወታደራዊ ሳይንስ በመነሳት ነው ይሄን ነገር ያሉን። ኤኒዌይስ ግን ምንም ቢሆን ምንም እኛም እጅ የሰጠነው ሞት እንደሆነ አይቀርልንም። ከዛ በኋላ መጥቼ ነው ይሄን ሁሉ ህይወት ያየሁት። በርግጥ ግን ተስፋዬ መንገሻና እዛ ቦታ ያሉ ልጆች ግን ከኔ በልጥ ኢትዮጵያ እንደሚወዱ መናገር ይችላሉ። ፎክረው ነው ፊት የወደቁትና ይሄ አይረሳኝም። የህይወቱ ጣውረድ እንግዲህ ፖለቲካ አፍሪካ ውስጥ የሚያመጣው ጣጣ ይሄን ሁሉ ነው። እነዛ ሰዎች አሁን ማን ያስታውሳቸዋል? አይዶን አላውቅም። ዛሬ ነው ያስታውሳቸዋለሁ። ተስፋዬ መንገሻ የኔ ጀግና ነው። እንግዲህ እንዲህ እያለን እንዲህ አይነት ጀግኖችን እንዲህ አይነት ኢትዮጵያውያኖችን ጓደኞችን ወጣቶችን እያየሁኝ በመጨረሻ እንግዲህ በሻዕቢያ ቁጥጥር ስር ዋልን። ሻዕቢያ ያዘችን። ሻዕቢያ ከያዘችን በኋላ ከረን መሳሊት የሚባል አካባቢ ወደ 4 ወር አካባቢ ነው በእስር ላይ ቆየ ነው። ጠቅላላ በጣም ብዙ ወታደሮች ነንና እዛ ቦታ ላይ በጣም ብዙ ችግር አይተናል። ያሳዝናል። በጣም ብዙ ነገሮች ተፈጥረዋል። እንግዲህ እነሱን ነገሮች አሁንም በብዙ ወታደሮች የተገለጸ በብዙ ተጎጆች የተገለጸ ስለሆነ አሁን ባልደግሞ ጥሩ ነው፣ ግን በጣም ቀፋፊ ነበረና እንደዚህ ያለ እንግዲህ በመጨረሻ ወደ ትግራይ ክልል ያው ሁለቱ መንግስቶች ተነጋገሩና የወያኔ መንግስትና የሻዕቢያ መንግስት አዲስ ኢትዮጵያና ኤርትራን አስመራን ተቆጣጥረው ነበረ። በእውነት ግን የአስመራ ትዝታዬ ብዙ ነበረ። በጣም አስመራ በጣም የምታምር ሀገር ነች። በጣም ቆንጆ የአስመራ ቆነጃጅቶች፣ የአስመራ ወጣቶች አረሳችሁም። እንግዲህ አሁንም ቢሆን እኛ ወንድማማቾች ነን ብዬ አምናለሁ። ሻዕቢያ ጋር ያለው ነገር ራሱን የቻለ ጉዳይ ነው። እሱን ትንታኔ ውስጥ አልገባም። ነገር ግን ለአስመራ ህዝብና ለኤርትራ ህዝብ ትልቅ ክብር አለኝ። በግሌ በጣም የሚያምር ጊዜ አሳልፌያለሁ እዛ። የባሉ ግርማ መጽሐፍ ያነበበ ሰው ካለ ብዙ ፊያሜታ ጊዳዮች እዛ ሀገር ላይ ነበሩ፣ ብዙ ደበሳዮች ነበሩና ወደዚህ ወደ ዋናው ወደ ኢትዮጵያ ከመጣሁ በኋላ ያለውን ልንገራቸው። ከከረን እንደተነሳን በጭነት መኪና እየተጫንን ዛላምበሳ ኢትዮጵያና ዛላምበሳ ኤርትራ ነው የሚባለው፣ መሀል ላይ ተቆርጦ ማለት ነው። በዛን ጊዜ ዛላምበሳ ኤርትራ ላይ አረፍን። ከዛ በኋላ እዛ ካረፍን በኋላ እንደገና አሁንም በእግራችን በመኪና እንገባለን ብለን ስናስብ 120 ኪሎ ሜትር ከአዲግራት መቀሌ ግቡ ተባለ እንደገና። ይህም በጣም ከባድ ነበር። ይሄኛውን በጣም የሚያከብደው እንግዲህ ኤርትራ በረሃ ውስጥ ወደ 700 ኪሎ ሜትር በእግሬ ሄጃለሁ። ብዙ ሄደናል።
የተረፈው ተርፎ እዛ ከደረስን በኋላ ይሄኛው የሚከብደው ምንድነው? አቅም የለንም። በቃ ሁላችንም ከምግብም አንፃር ከሁኔታዎች አንፃር የምንተኛበት በረሃ የታወቀ ነው። ከዚህ አንፃር ብዙ ተጎድተናል። እንደገና ያንን መንገድ ቀጥል እዛ መንገድ ላይ ተቸግረን የነበረው ነገር አረሳውም። አሰላለቃ ሽፈራው የሚባላልና በጣም አመመው እንደሆነ ነገር አደረገውና አንቀጥቅጦ ሲጠላው በጣም ደነገጥኩ። ብዙ በረሃ አቋርጠን ነው አብረን የመጣ ነው። በጣም አረሳውም። እዛ በረሃ ቦታውን ስሙን ራሱ አላስታውስም። እዛ በረሃ ላይ ጥለለው ልንሄድ ግድ ሊሆንብን ሲል መጨረሻ ላይ ታቅፌው ይዤው ታች ወረድኩኝ። ቤተክርስቲያን ነበረች ታች በረሃ ውስጥ። እዛ ወርጄ በጉልበቴ ተንበርክኬ ነው የጸለይኩት። እዚህ ድረስ መተን አሁን ደግሞ ብዙ አስገዳጅ ነገር ከኋላ የለብንም፣ የጠላት ግፊት የለብንም። በኖርማል ወረዳ ላይ ማለት ሰላማዊ ወረዳ ላይ ነው የምንጓዘውና የሚገፋኝ አካል ስለሌለ ብዙዎቹ ጥለውኝ ሲሄዱ ለሱ ብዬ ቤተክርስቲያን ላይ ሄጄ በጉልበቴ ተንበርክኬ ጸለይኩኝ። ይሄ ልጅ እዚህ ድረስ ደርሶ ደግሞ ጀግና ነው። ብዙ በረሃ መንገድ ይመሩን የነበሩት ፈጠነ ወልዱና እሱ ነበሩ። እነሱ ነባር ወታደሮች ስለሆኑ ማለት ነው። ለምኜ ተመልሼ ስመጣ እውነት ነው የምነግራችሁ ቁልጭ ብሎ ጠበቀኝ። እዚህ አዲስ አበባ ተገናኝተን ሁሉ ይሄን ነገር አንስተን ተነጋግረናል፣ አውርተናል። እና ሽፈራው ስሜ አሰላለቃ ሽፈራው ስሜ ይባላል። በቃ ተነስቶ እንደገና ጉዞ ጀመርን። ለአምላኬ የነበረኝ መተማመን ይሄን ሰርቷል ብዬ አምናለሁኝ። ሽፈራውም እስካሁን ድረስ አለ። በእርግጥ በአሁን ሰዓት አንገናኝም። ኤኒዌይስ እንዲህ ብለን የት ገባን? መቀሌ በጣም ቅርብ ላይ በአጭር ኪሎ ሜትር የምትገኝ ኩያ የምትባል ቦታ ላይ ነው። አውሮፕላን ማረፊያው አለ። እዛ ቦታ ላይ ደግሞ እጅግ በጣም ብዙ ኢትዮጵያውያን የደርግ ወታደሮች እዛ ላይ የሰፈርነው። የሚገርመው እዛው የሰፈሬ ሰው የሆኑ ሻለቃ ባሻ ባህሩ የሚባሉ ትራፊክ ፖሊስ የነበሩ ናቸው። እና በምንድን ነው የዘመቱት? በዳግም ዘማች የሚባሉ የሉም፣ ሽማግሌ እኮ ናቸው። ብዙ ጊዜ እንግዲህ የደርግ ጥፋት ይሄ ነው። እነዚህን ሽማግሌዎች ካዘመቷቸው ውስጥ አንዱ እሳቸው ናቸው። እና እዛ ቦታ ላይ ችግሩ ቦታ ላይ ቀደክሟቸው በጣም ተጎድቶ አገኟቸው። ብዙ በረሃ በእግራቸው ተጉዞ ነው እዛ የገቡት። እና ደግሞ አመማቸው። በቃ ሻለቃ ባሻ ባህሩ እዛ ሳገኝ አዘንኩ። ለምን ልጆቻቸው በሙሉ ጓደኞቼ ናቸው፣ በሙሉ በሚባል ደረጃ ጓደኞቼ ናቸው። እና በተለይ ሰለሞን ባህሩ የሚባል አለ። እሳቸው ትልቁ ልጃቸው የኛ ሰፈር ሰው ነው። በጣም ዘናጭ የሆነ ተወዳጅና ታዋቂ ሰው ነው ሰለሞን ባህሩ። ለካሱ አባቱ እዛ መሆናቸውን ሰምቶ መጥቷል። እና መጣ፣ ተገናኘን። እኔ ድንኳን ውስጥ እሳቸውን እያስታመምኩ አበሩ ጡጥዬ የሚባል ነበረ። እሱ ብርድ ልብሳቸውን ሊያጥብ ወርዷል። እዛ ያለው ሰለሞን ባህሩ ድንኳን ውስጥ ገባ። በጣም የደነገጥኩት ሰለሞን ባህሩ ከየት መጣ ብዬ አዲሱ ገበያ ሰፈር የገባው ነው የመሰለኝ። እሱን ሳይ እኛ በሙላችን ቆሽሸናል፣ ልብሳችን ላያችን ላይ ቆሽሿል። ሚሊተሪ የለበስነው ቁምጣን ያደረግነው ምናምን ነገር እሱ ዝንጥ እንዳለገባ አባዬ ታል ነው ያለው። ይኸውልህ አልኩት። እግሬ ስለሆኑ አላያቸውም። እሱ መጣያቸው ጭማቂ ምን ይዞ ያልመጣው ጉድ የለም። እንደምንም እያልን ጭማቂ ምናምን ማድረግ ሞከርን። ግን እንዳጋጣሚ ሆኖ ከደከሙ በኋላ የደረሰው ያሳዝናል። በሰለሞን ቦታ መሆን በጣም ነው ከባድ ነው። ሰለሞን መጥቶ ግን ትንፋሻቸውን ሰምቶ አይቶን እና እኔ ጉልበቴ ላይ ነው ያረፉት። ያሳደጉኝ የአባቴ አጎቴ ጓደኛ ናቸው። ሰለሞን ደነገጠ፣ በጣም ደነገጠ። ግን ትንፋሻቸው አዩት እኮ ሰለሞን ውሰደኛሉ ታወቁት። ኤኒዌይስ ግን አልቻለም፣ እግዚአብሔር አልፈቀደም። እሳቸውን መጨረሻ ላይ እሱ ወስጄ ከተማ አድርጌ ምናምን ያው ሬሳ መውሰድ ምናምን ክልክል ነው በቀይ መስቀል በዓለም አቀፍ ቀይ መስቀል ሕግ መሰረት። እሱ እንዲያውም ሊገባ የቻለው ጣሊያኖች ናቸው የቀይ መስቀል ውስጥ ያሉት። እሱ ደግሞ እዚህ ኢትዮጵያ ከቀይ መስቀሎች ጋር ከጣሊያኖች ጋር ስለሚሰራ በጣሊያንኛ እናገሯቸው ያስገቡት እንጂ አያስገቡም። በቃ መውሰዳችንም ሂድ አሉት። እሱ ውጪ ሆቴል አደረስኩትና እኔ መጥቼ እንግዲህ ታውቃላችሁ እንዲህ ሰፈራ ላይ እንደዛ አይነት ከባድ ሁኔታ ላይ አንድ ሰው በአንድ ጉድጓድ ውስጥ ብዙ ሰው ነው የሚቀበረው። እኔ ግን እሳቸውን አንድ ጉድጓድ ቆፍሬ ተጠንቅቄ እንዳባት ትራስ አድርጌ ምን ብዬ እሳቸውን ቀበርኩኝ። ሻምበል ባሻ ባህሩ በጣም ትልቅ ሰው በሰፈራችን የተከበሩ
በአገራችን የትራፊክ ታሪክ ውስጥ ትልቅ ቦታ ያላቸው ብዙ ስራ የሰሩ ትልቅ ሰው ናቸው። በእውነቱ መጀመሪያ ሊዘምቱ በረሃ ሊሄዱ አይገባቸውም ነበረ፣ ግን ሆነ። ከዛ በኋላም ሰለሞንን ከሸኘው በኋላ ወደ አዲስ አበባ ከመጣ በኋላ ከተወሰነ ርቀት ከተወሰነ ቀን በኋላ እኔም አዲስ አበባ ገባሁ። ድንገት ነው የገባሁት። እንደተረፍኩ ወሬውን ሰምቷል። ሰለሞን ባህሩ ሄደው ነግሯቸዋል። ተርፌ ወደዚህ የመጣው እንደሆን ሰምቷል። እናቴ ተደስታለች። ፋይናሊ ግን የገባው ለታ ድንገት መጣው። ሰፈሩ ስገባ አንዴ ወንድሜ ያጎቴ ልጅ አለ ጌዲዮን የሚባል እሱ ነው ቸርዬ መጣ እያለ ተናገረ። ሰፈሩ ተናጋ። እናቴና ጓደኞቿ በእልልታ አቀለጡት። እኔ ወደዛ እንድገባ ግቢያችን ውስጥ ይሄው ግንቦት አንድ ዛሬ ግንቦት አንድ ይሄንን ቪዲዮ ስቀርጽ ግንቦት አንድ ነው። የዛሬ ስንት ዓመት ነው ስገባ 84 ማለት ነው ስገባ። ከዛ በፊት የነበሩትን የ83 የ82 የ81 ግንቦት ልደታን ሲያከብሩ ብዙ ሰዎች ስለተሰለውልኝ ነበራሉ። አንደኛው የተሳሉት እትዬ ቦጌ ይባላሉ። የነ ማርሻለው እናት የነ ማርታ እናት እሳቸውም ተስለውልኝ ነበር። በታሪክ ሰምቻለሁ። በጣም ወዳቸው እሳቸው አንድ እናቴ ናቸው። አንደኛው ደግሞ ትየቱ ይባላሉ። ትየቱ የመጀመሪያውን ግንቦት አንድ ልደታን ሳከብር አረቄ ይሄ የክፍለ ሀገር አረቄ ያለ አይደለም እኛ ስፔን የምንለው ወይም ደግሞ ያበሻ አረቄ አምጥተው ለአንተ የተሳልኩት ብለው የሰጡኝ እና እነዚህ እናቶች እንግዲህ ኢማጂን አንዷ እናት ለሌላ ሰው እናት ይህን ያህል የሚጨነቅበት ዘመን ውስጥ የነበረን በጣም እኮራለሁ በዛን ጊዜ። እና ተርፌ ገባው። በቃ ሰፈሩ ተናጋ። እናቴን በጣም ነበር የሚወዳት። እናቴ ደግሞ በእኔ እንደዛ ችግር ውስጥ በግባት በጣም ታዝን ነበር። ሁልጊዜ እንዳለቀሰች ነበር ይነግሩኛል። ይኸው እንግዲህ እንዲህ እያለን እዚህ ጋር ደርሰናል። ከልጅነት ከጉርምስና ከትምህርት ቤት ከአካባቢ ወጣትነት ከዛ ብሔራዊ ውትድርና የአስመራ ህይወት የበረሃ ህይወት ወታደራዊ ህይወት እሱን ሁሉ አጠቃልዬ ቤቴ እስከገባ ድረስ ያለውን እስካሁን ስተረከላችሁ ነበር። ከዚህ በኋላና ዋና ህይወቴ ፋሚሊ የመሰረትኩበት እዚህ የደረስኩበት ታሪክ በአንድ ላይ ሰብሰብ ብሎ ማጫወታችሁ በሚቀጥለው ፕሮግራምን ስለሆነ እስከዚያው ጊዜ ድረስ ግን ሁላችሁንም እጅግ አድርጌ አመሰግናለሁ። ባይ